ሰላም እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለዚች ጋጠ ወጥ ቆሻሻ የሆነች ሴትዮ አድርሱልኝ ፕሊዝ፣ አድርሱልኝ። ሼር፣ ኮፒ ሊንክ እያደረጋችሁ አድርሱልኝ። አንቺ ጂጂኪያ የምትባይ ደንቆሮ የሆንሽ ባለጌ ሴትዮ ማለት ነው። እድሜ የማያስተምርሽ ስደት የማያስተምርሽ ከእለት እለት ከአመት አመት ከዘመናት ዘመናት እንዲሁ እንደቆሸሽ እንደጠነባሽ የምትኖሪ ሴት አንቺን ነው ያየሁት እኔ። ሰው እንዴት ስደት አያስተምረውም? እንዴት እድሜ አያስተምረውም? እንዴት በእድሜው ልክ አይኖርም? እንዴት በእድሜው ልክ አያስብም? ምን አይነት የቆሸሽ ሰው ነሽ ግን አንቺ? ምን አይነት የቆሸሸ ማንነት፣ ምን አይነት ተራ ሰው ብትሆኚ ነው እንዴ? ሰው እንዴት አያት ሆነሽ የልጅ ልጅ ያየሽ ሰው ነሽ? እንዴት ልጅሽ ትዳር በመፍታቷ የልጆቿን አባት እንድትሰድብ እንደዛ እንድታንቋሽሽ ታደርጊያለሽ? እንዴት የልጅሽ ትዳር በመበተኑ ደስተኛ ሆነሽ በኮንፊደንስ ወጥተሽ ሶሻል ሚዲያ ላይ ታወሪያለሽ? ምን አደረገ? ይሄ ልጅ ምን ሆነ? ተዋልደዋል እኮ አንቺ ከአንድም ሁለት ልጆችን ያፈሩ ሰዎች እኮ ናቸው። ምንድን ነው አሁን ያልገባን ነገር? ለእኛ እንደዚህ እሱን ክብሩንም ማንነቱንም ዝቅ አድርጎ ለማኖር እሱን ለማዋረድ ተለያዩ። በቃ ካልተስማማ እኮ የሰው ልጅ ይለያያል። መለያየት ያለ ነው። በእነሱ ነው እንዴት የጀመረው? ምንድነው እንደዚህ የሚያበግልሽ አንቺ? ምንድነው እንደዚህ የሚያቃጥልሽ? ምንድነው ይህ ሁሉ አተካሮ ምስጢር? ይሄ ልጅ አይታችሁ ከሆነ ብዙ ጊዜ እግዚአብሔርን ወጥቶ መልስ አልሰጠም። ለአመት በዓል ለአዲሱ አመት ነው እንኳን አደረሳችሁ ብሎ አንድ ቪዲዮ ቢለቅ ሰዓታት አልጠበቁም። ሰዓታት ማለት ነው። እንኳን አደረሳችሁ ብሎ ለምን ቆመ፣ ለምን በላ፣ ለምን ጠጣ፣ ለምን በህይወት ሄደ፣ ለምን ተነፈሰ ብለው ወጥተው መሳደብ ጀመሩ። እናትና ልጅ ማለት ነው። ይህ እኮ ኖር እኮ ነው። በጣም እኮ አያስኬድም። በጣም ቆሻሽነት እኮ ነው። በጣም ቆሻሽነት እኮ ነው። አንቺ ጂጂኪያ የምትባይ በቅት ማለት ነው። ኩንታሌው ሴትዮ በቃ ልጅሽ እንዳንቺ ወንድ የጎረምሳ ቀላቢ ሆና የጎረምሳ የማንም ስሜት አብራጅ መሆን ነው ያለባት። ትዳርን የመሰለ የተከበረ ተቋም አፍሳ ልጆቿ፣ እነዚህ ልጆች እኮ ነገ ያድጋሉ። ነገ እኮ ያድጋሉ፣ ትላልቅ ልጆች ይሆናሉ። የምታወሩት ሶሻል ሚዲያ ላይ ነው። ከአመት አመት እድሜ ልክ የሚቀመጥ ነገር እኮ እድሜ ልክ የሚቀመጥ ነገር እኮ ነው። ነገ እነዚህ ልጆች ሲያድጉ ምን ይማሩ? ምን ይውስ? ምን ልታወርሷቸው ነው? አንቺ ነጠላ ለብሰሽ በመቁረቢያ እድሜሽ እዚህ ሶሻል ሚዲያ ላይ የልጅሽን ትዳር ማፋታት እንደ ጅብድና አይተሽ እንደ ትልቅ ሴራ እንደ ትልቅ ድር አይተሽ ትመጻደቂያለሽ እንዴ መጥተሽ? ምን አይነት ጋጠ ወጥ ሰው ነሽ ግን? ምን አይነት ማሰቢያ የተደፈንሽ ሰው ነሽ ግን? እንዴት አይነት አመለካከት እንዴት አይነት አስተዳደግ ልታድጊ ነው ግን? በጣም እኮ የሚያሳፍር እኮ ነው። እግዚአብሔር ምስክሬ ነው። በጣም የሚያሳፍር ነገር እኮ ነው። በጣም ማለት ነው። እኔ ልጁን በጣም አደነኩት። ሳኒ እግዚአብሔርን በጣም ትልቅ ሰው ነው። በጣም ትልቅ ሰው ነው። በጣም